አንዳንድ ቀን ዘራፍ ልበል እንጂ እንደ ወተት ብቻ እኮ ነው መገፋት የሚወድ። በኢትዮጵያ ባህላዊ ሙዚቃ ውስጥ ለረጅም ዘመናት የራሱን የጥበብ አሻራ ያሳረፈው ተወዳጁ ድምጻዊ ይሁኔ በላይ አዲስ የሙዚቃ ስራ ይዞ ለመመለስ መዘጋጀቱን የተለያዩ ምንጮች እየጠቆሙ ነው። ከዳሞት ምድር ተነስቶ በባህላዊ ዜማ ላይ የራሱን የድምጽ ማንነት በመገንባት ከትውልድ ወደ ትውልድ የተሻገረ የሙዚቃ ጉዞ አድርጓል። የድምጻዊ ስራዎች የግል የጥበብ ስራዎች ብቻ ሳይሆኑ የባህል ትውስታን በዜማ የሚያስቀጥሉ የጥበብ ሰነዶች ነዋል። ይሁኔ በላይ የሙዚቃ ጉዞውን በቀድሞ ጎጃም ክፍለ ሀገር በፍኖተ ሰላም ከተማ አካባቢ ጀምሮ በወጣትነቱ ከግሽ አባይ የባህል ሙዚቃ ቡድን ጋር በመስራት የመድረክ ልምዱን አዳብሯል። ከዛም በግል የሙዚቃ ስራዎቹ አድማጭን በማግኘት የራሱን የጥበብ መንገድ ገንብቷል። የአገሬ ልጅ ግቢ ግቢ፣ ኩኩ መለኮቴ፣ ከፊላው ስር፣ የማነሹ በታም፣ ዘገሊላ፣ ዘንገናና ጉዛራ የተሰኙት አልበሞቹ በተለያዩ ወቅቶች የሙዚቃ ጉዞውን የተሸከሙ ስራዎች ሆነዋል። አሁን ደግሞ ይህን ተከታታይ ጉዞ የሚያስቀጥለውን 10ኛውን አልበም በተለየ ትኩረት እየተጠበቀ ነው። ታዲያ 10ኛውን አልበም እየጠበቅን ከ9ኙ አልበሞች ጀርባ ግን አንድ እውነተኛ ታሪክ ልናነሳ ወደድን። ይሁኔ ምስጋናው ደግ ነው ይለናል። ዛሬ በዚህ ዝግጅት የጂን ሙዚቃ እውነተኛ ታሪክ እንዳስሳለን። አብራችሁን ስትቆዩ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሆን እናሳስባለን። ምስጋናው ደግ ነው 1983 ዓ.ም ምስጋናው አዱኛ በግብርና ከሚተዳደሩት ከናታቸው ካሳይታ ወልዱና ከአባታቸው ካዱኛ ኃይሉ በደቡብ ጎንደር ተወለዱ። ቀኛዝማች ምስጋናው አዱኛ በልጅነታቸው በቤተ ክህነት ትምህርት ታንጸው ቅኔንም ተቀይተው ያደጉ ናቸው። ገና በወጣትነታቸው ነበር በጥምቀትና በንግስ በዓላት ላይ በሚቀኙት ቅኔ ዝናቸው የናኘው። በብዙ መሳፍንቶች ተፈላጊ ሆኑት ለቤተ መንግስታቸው አጫዋችና ቅኔ ተርጓሚነት። ይሁን እንጂ በመጨረሻም የበጌ ምድር ገዥ የነበሩት ራስ ጉግሳ ወሌ የቤተ መንግስታቸው አጫዋችና ባለቅኔ ያደረጓቸው ደብረ ታቦር አስመጥተው ቀኛዝማች ምስጋናው ራስ ጉግሳ ከየትነት ከቅኔ ፈችነት በዘለለ ጥብቅ ጓደኛና እርስ በርሳቸው የሚተማመኑ ሰዎች ሆኑ። ምስጋናው ራስ ጉግሳ ወሌን እጅግ ከመውደዱ የተነሳ ሲምል ራሱ በሳቸው ነበር። ራስ ጉግሳ ወሌ የእቴጌ ጣይቱ የታናሽ ወንድም ልጅ ነው። በዚህም የተነሳ ምስጋናው ለራሱ ጉግሳ ወሌ አክስት ለነበረችው እቴጌ ጣይቱ እንዲህ ሲል ቅኔ ተቀይቶላቸው ነበር። በሸዋ በሰሜን ብትወጣ ጣይቱ ለአንድ ብቻ አይደለም ሞቀች ለፍጥረቱ። ቀኛዝማች ምስጋናው የወታደሩን ጥያቄና የህዝቡን ጥያቄ ለነገስታት በቅኔ በማሲንቆ በአዝማሪነት መልኩ ማድረሱ ዋናው ስራው ነው። ራስ ጉግሳ ምስጋናው አዱኛን በስራቸው በታማኝነታቸው ከመውደዱ የተነሳ ቀኛዝማች የሚል ማዕረግ ሰጣቸው። ታዲያ ቀኛዝማች ምስጋናው በራስ ጉግሳ ወሌ ጊዜ ተድላና ደስታን አዩ። የቤተ መንግስት አጫዋች አዝማሪና ባለቅኔ ሆነው በመጨረሻም ራስ ጉግሳ በተፈሪ መኮንን በኃይለ ሥላሴና በቅርብ ዘመዶቻቸው ክደት ተፈጥሮባቸው ጦርነት ገጠሙ። ኃይለ ሥላሴ በኢትዮጵያ ታሪክ ለጦርነት አውሮፕላን ለመጀመሪያ ጊዜ ተጠቅመው የራስ ጉግሳን ወሌን ግዛት ደመሰሱም። በወቅቱ በጦርነት አውሮፕላን ስለመኖሩ ስለ ጦርነቱ ምስጋናው አዱኛ እንዲህ ሲሉም ተቀይተው ነበር። ወይ የሸዋዎች ነገር ሁልጊዜ በመላ አመዴን በቅጠል ጉግሳን በአውሮፕላን በማለት። ታዲያ በዚህ ጦርነት የቀኛዝማች ጌታ የነበሩት ራስ ጉግሳ ወሌ በሚያሳዝን ሁኔታ ሞቱ። በራስ ጉግሳ ሞትም ቀኛዝማች ምስጋናው አዱኛ እጅግ አዘኑ። ከዛ በኋላ ግን ለእሳቸው ሐሳብና አመለካከት ታመኑ፣ በሐሳቦቻቸውም ጸኑ። ለኃይለ ሥላሴም ጥላቻ አደረባቸው። ከራስ ጉግሳ ሞት በኋላ ቀኛዝማች ምስጋናው በብዙ መኳንንቶች ተገፉ፣ የተረሱ ሰው ሆኑ። ከዛም አልፎ ከነበሩበት ዝቅ እንዲሉ ሆን ተብሎ ብዙ ነገሮች ተደረጉ። በዚህም የተነሳ በጎንደርም ሆነ በአዲስ አበባ ከሚሰጣቸው የቤተ መንግስት አጫዋችነት ሹመት ተነፈጉ። ይሁን እንጂ ቀኛዝማች ምስጋናው አዱኛ ለእውነት የታመኑ እንደሌሎች ለመጣው ለሄደው ገዥ የማያሽቃብጡ ባለቅኔ አዝማሪ ናቸው። በዚህ አቋማቸውም ብዙ መገፋት ደረሰባቸው። ኋላ ግን ጣሊያን ኢትዮጵያን ወረረችና ኃይለ ሥላሴም ወደ እንግሊዝ ኢትዮጵያ ጥለው ሄዱ። የዚህን ጊዜ ኃይለ ሥላሴን የሚጠሉ ቀኛዝማች ምስጋናው እንዲህ ሲሉ ተቀኙ። ያልተገራ ፈረስ ጠቅላይ ያላችሁ ከማይጨው ፈርጥጦ ለንደን ገባላችሁ በማለት ተቀኙባቸው፣ ቀለዱባቸው። በወቅቱ በኃይለ ሥላሴ ኋላ ግን ኃይለ ሥላሴ ከእንግሊዝ ሲመለሱ ከላይ በተቀኘው ቅኔ ካንተም የባንዳ ተባባሪ ነህ ብለው ስቅላት ፈርዶበት ነበር። ነገር ግን አብሮ ዘምቷል። ወታደሮችን በቅኔ በመቀስቀስ ጣሊያንን እንድናሸንፍ አድርጓል። ይቅርታ አድርጉለት ብለው ወታደሮቹን ለምነውት ምህረት ተደረገለት። በኋላም ነገሮቹና ግፎቹ እየበዙበት እጅና እየተጫነው ሲመጣ ቀኛዝማች ምስጋናው አዱኛ
እንዲህ ሲል መሰንቆን ይዞ መቀኘት ጀመረ። ላንቺ ብላኝ እንጂ ምስጋናውን ላጣሽ እኔማ ጠገብኩሽ በህልሜ እየመጣሽ። ከላይ ያለው ቅኔ የድሮ ጌታውን ራስ ጉግሳውሌን በማስተዋስና መናፈቁን የሚናገረው ይመስለኛል። እኔ ምስጋናውን ስላጣህ አንተ ተጎዳህ እንጂ እኔማ በህልሜ እየመጣህ ጠገብኩህ ለማለት ነው። ይቀጥልና የድሮ ሱነቱን ወይም የድሮ ምስጋናውን አዱኛ በልፍኛ አዳራሽ የተከበረ በአዳራሽ ሙሉ ተደማጭ የነበረው እርጅና እንደተጨጫነው የድሮውን ክብር ማጣቱን እንዲህ ሲል በቅኔ ገልጾ ነበር። ምስጋናው ደግ ነው ለልፍኝ የሚበጅ እርጅና በፈረስ ደረሰበት እንጂ በማለት ይቀጥልና ዛሬ ጊዜ ስልጣን አግኝተው በሱ በርጅና በሱ መጎሳቆል በሚዘባበቱት ላይ ደግሞ እንዲህ ሲል ይቀኛል። አትዘባበቱ ቀንጣለው ብላችሁ ከፊታችሁ ቁሞ ታገኙታላችሁ በማለት ታዲያ ይህ ዘፈን ወርነን ባለ ድምጽ በማሲንቆ ደስ በሚል ዜማ ተዘፍኖ በካሴት ተቀርቶ ነበር በወቅቱ። ይህ ዘፈን የሰሙት ዩኔ በላይና አበበ ብርሃኔ የተወሰነ ግጥም ከተስፋ ብርሃኔ ወስደው መነሻ ዜማው ላይ ደግሞ አበበ ብርሃኔ ቀጥሎበት ዩኔ በላይ ደስ በሚል ሁኔታ ዘፍኖታል። ዘፈኑ ግፍ ለበዛበት ሰው ህዝብ የሚሆን መገፋት በቃኝ እንዲል የሚያደርግ ውስጥን እየነካ አንዳንዴ ተስፋ እየሰጠ አንዳንዴም ደግሞ በቃ ብለን እንድንነሳ ለለውጥ የሚያደርግ ዘፈን ነው። ዜማው ከግጥሙ ጋር ተዋህዶ ይዞ ጭልጥ ያደርጋል። ዩኔ በላይ ምስጋናው ደግ ነው ላንቺ ብላኝ እንጂ ምስጋናውን ላጣሽ እኔማ ጠገብኩሽ በህልሜ እየመጣሽ። ይቀጥላል። ምስጋናው ደግ ነው ለልፍኝ የሚበጅ እርጅና በፈረስ ደረሰበት እንጂ አትዘባበቱ ቀንጣለው ብላችሁ ከፊታችሁ ቁሞ ታገኙታላችሁ። ይህን ጥሩ ሙያ ከቶ የተማርሽው ስንቱን ጎበዝ ጀግና ወዶ ገባረክሽው። ግጥምና ዜማ ቀኛዝማች ምስጋናው አዱኛ፣ ተጨማሪ ግጥምና ዜማውን ደግሞ ተስፋ አበበ ብርሃኔና በነገራችን ላይ ሌሎች የቀኛዝማች ምስጋናውን ስራዎች ደግሞ ከሰሩ ዘፋኞች መካከል ደርባባ ቡኖ፣ የዝና ነጋሽ፣ ይርጋዱ ባለ ይገኙበታል። ስለ ምስጋናው አዱኛ ስለ ቅኔዎቹ ለማወቅ ከፈለጋችሁ በልጅ ልጁ በሁሉም አለበለ የተጻፈውን ታሪክ በቅኔ የተሰኘውን መጽሐፍ አንብቡት። የዝግጅታችን ተከታታዮች ምስጋናው ደግ ነው ለማን የተዘፈነ ይመስላችሁ ነበር? ከዘፈኖች ጀርባ እልፍ ታሪክ አለ። የባህል አምባሳደሩ ይሁን የበላይ በአዲስ ዓመት በአዲስ አልበም የብዙዎችን ትኩረት ስቧል። እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን አጋሩን። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።